ህወሓት በአፋር ክልል አዲስ የጦርነት ትንኮሳ መጀመሩ ተሰማ። የጥፋት ኃይሉ ህወሓት በሰላማዊና ሁልጊዜም ለሀገር ሉዓላዊነት ዘብ በቆመው የአፋር ህዝብ ላይ በድጋሚ የጦርነት ትንኮሳ መጀመሩ ተገልጿል። ቡድኑ ካለፈው ጥፋትና ውድመት ትምህርት ከመውሰድ ይልቅ አሁንም የአካባቢውን ሰላም መረጋጋት ለማደፍረስ አዳዲስ ትንኮሳዎችና ትንኮሳ አዘል እንቅስቃሴዎችን እያደረገ ይገኛል። ይህ አዲስ ትንኮሳ ቡድኑ አሁንም ከጦርነትና ከቀውስ ትርፍ ፍለጋ እንጂ ለዘላቂ ሰላም ፍላጎት እንደሌለው በግልጽ ያሳየም ነው ተብሏል። ነገር ግን በአካባቢው ያሉ የጸጥታ ኃይሎችና የአፋር ልዩ ኃይል የጥቃት ሙከራዎችን በመከላከልና አካባቢውን ለማረጋጋት በከፍተኛ ጥረት ላይ እንደሚገኙም ተነግሯል። ቢሆንም ግን በትግራይ አዋሳኝ ባሉ የአፋር ቀበሌዎች ላይ የሚኖሩ አርብቶ አደሮች በትንኮሳው ምክንያት ቀያቸውን ጥለው ለመሰደድ እየተገደዱና ለከፍተኛ የስነ ልቦና ስጋት ውስጥ መውደቃቸውም ተሰምቷል። የአፋር ልዩ ኃይልና የሚሊሻ አባላት ከሀገር መከላከያ ሰራዊት ጋር በመቀናጀት ትንኮሳ ሲፈጽምና የመሬት ወረራ ሲያካሂድ የነበረው አንጃ ላይ ይህ ነው የማይባል ኪሳራ እያደረሱ እንደሆነ ከስፍራው የሚወጡ መረጃዎች ያመላክታሉ።